እቺ ሴት በሶሻል ሚዲያ ያጋራቸው ሐሳብ ምን አይነት ነገር ይዞባት እንደሚመጣ አላወቀችም ነበር። ጄሲካ የምትባለው እቺ ልጅ በኢንስታካርት የታዘዘችውን እቃዎች የአንድ ትልቅ ሰውዬ በር ላይ እንድታስቀምጥ ነበር የተሰጣት ትእዛዝ። ልጅቷም እቃዎቹን የሰውዬው በር ላይ ካደረሰች በኋላ ሰውዬው እርዳታ የሚያስፈልጋቸው ስለመሰላት እቃዎቹን ወደ ቤት ታስገባላቸዋለች። ግን ስራዋን ጨርሳ ከሰውዬው ቤት የምትወጣበት ጊዜ ላይ ሰውዬው በጣም መታመማቸውንና እሷም የሰውዬው ቤት ውስጥ በሸተታት የጋሽታ የህመም ስሜት እየተሰማት እንደሆነ ትናገራለች። ከዛም በፍጥነት ትእዛዝ ወደ አዘዘቻት ልጅ መልእክት በመላክ በሰውዬው ቤት ውስጥ ሊክ እያደረገ ያለ ጋዝ መኖሩን ትነግራታለች። በነጋታውም ልጅቷ የ5 ስታር ሬቲንግ እንደተሰጣትና እሷም በተናገረችው ነገር የሰውዬውና በቤቱ የነበረ ልጅት መታደግ መቻሉን ይነገራታል። ይሄንን መልካም ድርጊት የተመለከተው ኢንስታካርት ድርጅት ለልጅቷ ነፃ የ1 ዓመት አስቤዛና $10,000 ሽልማት ሰጥቷታል። ሌሎች ድርጅቶችም ደግሞ ነፃ የሆነ የሾፒንግ ፓኬጆችና ለ7 ቀናት የፈለገችበት የዓለም ክፍል ላይ ሄዳ የምትዝናናበት ነፃ የመርከብ ጉዞ አዘጋጅተውላታል። ሳላውቅ ነው የተሰበረው ይላል እንዴ? ይላል እንዴ? 500 ዓመት ዕቃ እኮ ነው የሰበርከው። ተመስገን። እኔ ደግሞ አዲስ መስሎኝ እኮ ነው። ሰውዬ የት ያለ መስሎ ነው? ሙዚየም እኮ ነው። AI ነው አርቲፊሻል ኢንተለጀንስ እንደን የጥርስ ሳሙናም ሆነ ሌላም የጥርስ ሳሙና የምትጠቀሙ ሰዎች ህይወታችሁ በጣም ከፍተኛ የሆነ አደጋ ውስጥ ያለው። በተለይ ይሄንን የጥርስ ሳሙና ለህፃናት የምታስተከሙ ሰዎች በጣም ችግር ውስጥ ያላችሁና ህፃናትን በከፍተኛ የሆነ ደረጃ በጣም እየጎዳ ይገኛልና ማወቅም ሆነ ባለማወቅ እንደዚህ አይነት ሳሙናዎችን ለህፃናት የምትጠቀሙ ከሆነ በጣም ከፍተኛ የሆነ ችግር ነው እያስከተለባቸው ያለው። ባለፈው ቪዲዮ ሰርቼ ነበር፣ ምን እንደሆነ አላውቅም። ቲክቶክ በደንብ ነበር የያዘብኝ ቪዲዮን። እስኪ አሁንም ለብዙ ሰው ድረስ በጣም ሼር ኮፒ ሊንክ እያደረጋችሁ ብዙ ሰው ጋር አድርሱልኝ። እና ደግሞ አደጋ እንዳስከተለ ከፈለጋችሁ ወይ ኮሜንት ላይ አስቀምጥላችኋለሁ፣ ከፈለጋችሁ ደግሞ ሌላ ቀጣይ ቪዲዮ ሰራላችኋለሁ፣ ቲክቶክ የማያግድብኝ ከሆነ ማለት ነው። እና እባካችሁ ጥንቃቄ አድርጉ ለማለት ያክል ነው። ቪዲዮንም ሼር ኮፒ ሊንክ ማድረግ በጣም ብዙ ሰው ጋር አድርሱልኝ። ህዝቡ ነቅቷል። ፖለቲከኞች ሌላ ስራ ፈልጉ ያስባሉን ቪዲዮ እጋብዛችኋለሁ። በጣም ደስ የሚልና በጣም የሚያስገርም ቪዲዮ ነው። እኔም እንደዚህ አይነት ቪዲዮችን ሳይ ነው በሀገሬ ተስፋ የማልቆርጠው። ብቻ ይህ ቪዲዮ በጣም ብዙ ጋር እንዲደርስ ሼር ኮፒ ሊንክ እያደረጋችሁ አድርሱልኝ። እናም ደግሞ ቪዲዮን ተጋበዙልኝ። ሄሎ ስሚማ፣ ወዬ በግነሽ እንዴ? ማለት ልቤን ጋጥሽው። ጅብ ጋጥ ምንድነው አንተ? ቆይ ሰው ነው ወይስ ምንድነው? ምኑ ነው በእናታችሁ? ንቀውናል፣ ደብረውናል። ትቅፍታ ደንቆሮ አለኔ ሸርሙጣዎች አንደደብ ቅማጫ እንኳንም ረሸነ የታባ ገና ይለበልባል። ኦ ማይ ጋድ ባሌ ማውንቴን ከመጣችሁ አይቀር ራፎ መሳተኝ እንዳትመለሱ። Hey guys, welcome to Bali. በህይወቴ እንደዚህ አይነት በደግሞ ኤክስፒሪየንስ ማድረግ አይመስለኝም። የብርዱ ውጤት አብረን እናያለን። ኢትዮጵያ ይመስላል እንዴ? Welcome to Switzerland. Thank you very much. ትምህርት ቤቱ ባዘጋጀው ፕሮግራም ተማሪዎቹ እንዳለ ልጅ በልጅ ሆነዋል ማለት ነውና
ምን መሰላችሁ የተፈጠረው? እንግዲህ አሜሪካ ውስጥ ስሊፕ ኦቨር የሚባል ፓርቲ አለ ማለት ነው። ምንድነው ስሊፕ ኦቨር ሲባል ማለት ነው? ወይ ካውች ወይ ደግሞ መሬት ላይ አንጥፋችሁ ምናምን አጠቃላይ ፕሮግራም ይዘጋጅና አዳራሽ ውስጥ ፍራሽ ምናምን ተነጥፎ ማለት ነው ከዛ ሩም ማንም ሰው አይወጣም ነው። እና ይሄን እንግዲህ በማሰብ ልክ ሃይ ስኩል እንግዲህ ትምህርት ቤቱ አዘጋጅቶላቸው መምህራንም አብሯቸው ተጋብዞ በምታዩት መልኩ ፓርቲ ይዘጋጃል ማለት ነው። ልክ ፓርቲው እንግዲህ ከተጠናቀቀ በኋላ ሁሉም ወደ መኝታው ነው የሚሄደው ማለት ነው። እንደዚህ የሚደረገውን ሁሉ ካረጉ በኋላ በምታዩት መልኩ እንግዲህ ይተኛሉ። ከዛ በኋላ እንግዲህ እንደተለመደው ፓርቲው አልቀና በነጋታው ሁሉም ወደ ቤቱ ሄድና ከሚቀጥለው ቀን ጀምሮ ወደ ትምህርት ቤት መምጣት ይጀምራሉ ማለት ነው። ከዛ በኋላ ግን ልክ ከአንድ ወር በኋላ የሴቶቹ ቁጥር እየቀነሰ መጣ። ምን ተፈጥሮ ነው ተብሎ ልክ ወላጅ ሲሄድ እንግዲህ አጠቃላይ ተማሪዎቹ በብዛት ከ20 የሚሆኑ በላይ ሴቶች አርግዘዋል ማለት ነውና አንዳንዴ የምናመጣቸውና የምንከተላቸው ካልቸሮች እኛንም ወደ እሳት ይከቱናል ጭምር ለማለት ነውና ኢትዮጵያውያንም ይህን ነገር እንደ ደህና ነገር ይዛችሁ ስሊፕ ኦቨር የሚባል ሴሬሞኒ እንዳታመጡ ለማለት ነው። ይመቻችሁ።